ያንከብል የመሰለ ሰውዬ የማነ ድርቤ ኩባያ ነው በህክምና አጠራሩ ይሄ እንግዲህ አብዞርቤሽናል ሙጠምጥ ይባላል። ለአንዳንድ ሰዎች መቼም በቂ አትሆኑም። ብትለፉ ብትጥሩ በተቻላችሁ አቅም ለማፍቀር ብትሞክሩ ማለት ነው በቂ አትሆኑም። የእናንተ ፍቅር በዚህ ጆሮ ገብቶ በዛው ይወጣል። አብዛኞቻችን የነበረውን የፍቅር ግንኙነት ማቋረጡን አሳውቋል። ለምን እንደተለያዩ በዝርዝር መናገር እንደማይፈልግ ገልጾ ህይወት ነውና ያጋጥማል ሲል ተናግሯል። ሆስፒታሉ ስም እንግዲህ ትልቅ ይቅርታ የምንጠይቀው ነገር ምንድነው? በኦፕሬሽኑ ወቅት ልጆት ወደ ውስጥ ተጠረስታ ለህክምና አጠራሩ ይሄ እንግዲህ አብዞርቤሽናል ሙጠምጥ ይባላል። ደም ይመጣና ከስጋ ጋር ተመሳስሎ ምናምን ይሰፈር ነው። አቤት ነርስ መቀስ ጠፍቶን ነበር አይታል። መቀስ ጠጥና መቀስ ድጋሚ ጓንቶች ሴት አሉ። ሙሉ የሆስፒታሉ ቃል ነው። ጓንት፣ ምላጭ፣ ዩኒፎርም፣ ማይክሮስኮፕ፣ ቲዩብ፣ ፋሻ ማንቆርቆሪያ ይሉታል። እንዴ ሙሉ የቤት ዕቃ ነው እንዴ ወደ ውስጥ የገባ? ይሄ ማስቶር ነው ያደረገው፣ ህክምና አይደለም። አንድ ቀን ብቻ መንገድ ወድቆብህ ግን ጉድ እንዳያደርገው። ምክንያቱም ልብ ዝቅ እስኪል ድረስ ነው ሰዎች እየፈሩ ያለ ነው። ብራዘር አንድ ቀን ግን እንዳይሱተብህ መንገድ ላይ ይህን ከግምት ውስጥ እያስገባ ያማል እንጂ ምን ይመስላል? ያማል። ከደነገጠችው አንጻር ግን ይሄ ጥፊ ራሱ በቂ አይደለም። ተጨማሪ ጥፊ ያስፈልጋል። ቤንዚል ራሱ ላይ እያርከፈከፈ ነው። እዛ ጋር ደግሞ ሽንት የሚሸና ሰው ይታየኛል። ክብሪት ሊለኩስ ነው። እንዲህ ያለው በሱስ ነው። እንዲህ ያለው ተናደደታል። ላይተር ምንም አይደለም። የጓደኛዬ ሚስት ስትነካካኝ ሰብሮታል። አንቺ ይገባሻል። እንዲሁም ማዘር ነው ማብረቅ የነበረበት። መንፈስ ቅዱስ አሁን ሰዎቹ የተጨነቁትን መለካት ይቻላል። በምንድን መለካት ይቻላል? እንጥላቸው ዝቅ እስኪ ነው የደነገጡ። ይሄ የወሊድ መቆጣጠሪያ ያንከብል የመሰለ ሰውዬ የማነ ድርቤ ኩባያ ነው ያመጣሽብኝ። ደግሞ እርግዬ ሳልነግርሽ ማዳም እኮ ሴኪሪቲ ልታመጣ ሄዳለች እንጂ ዛሬማ ደህና ጥበቃ ካልመጣ እኔ እኮ ወልፍ ሊገለኝ ነው። ካልሆነ ለሊት ሙሉ ቆሜ እያደርኩኝ ማለት ነው። ጠምቶኛል። ቆንጆ ነገር አንተ በቁንጅ የወሊድ መቆጣጠሪያ ያንከብል የመሰለ ሰውዬ የማነ ድርቤ ኩባያ ነው ያመጣሽብኝ። ከማጠብ መወጠር የሆነ ሰው ምታመጭ እኔ ደህና ጥበቃ ይመጣል ብዬ እኮ ነው እስካሁን ስለፋኝ ነበር። ምንድነው ደህና ጥበቃ? ፈርጠምጠም ያለ ልጅ ነው ይዤ መጣሁ። መርጠጠም ስላት ባናት ነው የምትወድቀው። ተጋግር ፈጣን ሎተሪ ነው ይመስሉ ካልሽም ብዙ ነው ዝም በላ አንተ መልሳት ስጠኝ። ኧረ ተረጋጉ። በቃ መውጣት ነው ፈልገው ሴቴ ቀልድ ነው ያልሽው አንቺ። እኔ አንድ ነገር ልንገርሽ፣ ኢንተርናሽናል ሼፍ ሆኜ አልቡርሃን ቤት የሰራው ሰው ነኝ። ማፊ ቡሽኪላ ካልደላ ተሳይጭ ሊንክ ምሽርታ ሁሉ ምንም ግን ጥደና ነገር ትሰራ ላይ እርሶት ግን የመጣው ለምን በላ ነው እንዴ? ለወንድም ምን ነው የመጡት? ነገር የበላሽው በማን ነው? ምግብማ አስለመድኩሽ ልንገርሽ፣ ኤምባሲ ጂንስ ነው የሚቀጥለው በር መክፈቻው ላይ እንኳን የማይደርስ ሰው። ኧረ በስንት መከራ ነው ይዤ የመጣሁት። በስንት መከራ ተለቀሰብሽ። ይሄ አሉሏና በቃ አሁን ልንገርሽ
መሰናበት እንፈልገው ደህና ነው። በየትኛው ሙያ ሆነች ነው የሚቀጥለው ማለት ነው? ሲዮስ ያለኝ እኮ በምግብ ስራ ተፈትኜ ሰርተፍኬት ያለኝ ሰው ነው። ደግሞ እኮ 4 ማስተርስ አለኝ። ለሊም ስራ ፈልግ ለዚህ ነው አናት እንደዚህ የሞለለው። እንደውም አንቺም ንግግሩ አክሰንት ነው እንዴት ይመጣላችሁ? አንቺ ቃርዳ የኔ ወድ ታጨቹ አራዳጋማችሁ ጀመረ የኔ እንዳታለቅስ ድንገት ሽክርታዬ የኔ ሽክር አረግሽ ትርታዬ ምን አይነት ፍቅር ነው? ጀበናው ነው ስኝው ብላብላ ደግሞ ግሮ ልታከትል ግሩ ነው። የዚህ ልጅ የጀበና ምንጭና የሲኒ ምንጭ ባቀው በጣም ደስ ይለኝ ነበር። በጣም ስለዋለች በቃ ቤኒ እንዴ ምን ነው እየመጣው ነው ሳቲ ባልልህስ ከዚህ ትንሽ ሱቅ የት መሄጃ አለክ? እሺ ይሁንልሽ። እኔ የመጣሁት መለየት እንዳለብን ልነግርህ ነው እና ደግሞ የተሻለ ስራ አግኝቻለሁ። የሆቴል ማናጀር ሁኜ ልቀጠር ነው። ታዲያ ብታገኝ መለየት ምን አመጣ? አይ አለ አይደል ማናጀር ሁኜ እዚህ ካንተ ጋር መታየቱ ለእኔ ጥሩ አይደለም፣ ለክብሬም አይመጥንም። እነግርሻለሁ ያልከኝ ምን ነበር? ምን ያደርግልሻል? ተለያየን አይደል? ለነገሩ ምንም የተሻለ ነገር አይኖርህም። ባይ ለአንቺ ብዬ ብዙ ነገር እያዘጋጀ መሆኔን ብታውቂ እንዲህ ባላልሽኝ ነበር። እርግጠኛ ነኝ አሁን እርግጠኛ ነኝ። እሺ እስከዛ አለቃው እስኪመጣ ረፍ ብለሽ ራሱ እሺ የሆቴሉ ባለቤት መጣ። ያንንም ጀዝባ ተገላገልኩት። እንዴ አንተ በየሄድክበት አትከተለኝ አላልኩም? አሁን እንኳን ንቂ። አልፈልግህም ካልኩ አልፈልግህም ነው። እኔ የተሻለ ሰው ይገባኛል። እንደው ናማ አባ ና አባ ባለቤት ይቆያል እንዴ? ባለቤቱ እኮ እሱ ነው። እሱ? አዎ ይቅርታ፣ ድርጅታችን አንቺን የመቅጠሩን ሀሳብ ትቶታል። እባክሽ ተወችልን። ወይኔ ሳባ ተዋረድኩ። አንተ ደግሞ ከመች ጀምረው እንደኔ ኮፍያ ማድረግ ጀመርክ? የኮፍያ ዩኒፎርም አሁን ልጅቷ ማናጀር በመሆኗ እሷ ጋር የሚቀርባት ምንም አይነት ክብር ነገር የለም። ስለዚህ ጊዜ ታናናሾቻችን ስናከብር ክብራችን ነው የሚጨምር እንጂ የሚቀንሰው ነገር አይኖርም። ስለዚህ ሁልጊዜም ቢሆን ለሰዎች ክብር ይኑረን፣ ሰዎችን እናክብር። እኛ ባከበርነው ልክ ነው ሰዎች እኛን የሚያከብሩ። ስለዚህ ከኛ ታናሽም እንኳን የሚሆኑ ማክበር ግዴታችን ነው ማለት ነው። ስለዚህ ያላከበረው ነው ወደ ሰው ሊያከብረን አይችልም። አሁን ልጅቷም እንደዛ ነው የሆነችው። መጀመሪያ አክብራ ቢሆን ኖሮ አሁን ላይ ሰክሰስፉል ትሆን ነበር ባሰበችው ነገር ላይ ማለት ነው። ሰይጣን ይጣራል ይላል። ኮንፊደንስ አይደለም። እና አርባ ምንጭ ውስጥ ሰሞኑን ገባ የተባለ ወረርሽኝ አለ። ስለሱ ሰምተሃል? እንግዲህ በጣም ብዙ ዶክተሮች እንደዚህ እየተሰማሩ ነው። ዶክተር ስላነሰ ደግሞ እንደኛ ተማሪዎችን እንደዚህ 6ኛ 7ኛ ዓመት ተማሪዎች ያሰራቸው ስለ በሽታው የተለያዩ ነገሮችን እንድንጠይቅ ይልኩናል። እና እንግዲህ በዚህ ሰፈር ላይ አንተን ስላገኘን አንተን እንጠይቅ። ለአንተም ጤንነት ሲባል ነው። ገብቶሃል አይደል? በሽታው እንዴት እንደሚገባ አይታወቅም። ለዛ ላንተ ጥሩ ነው። ማግኒሺየም ኦፍ ኮንሽን ትኩሳት የበሽታው ጭንቅላት ኦኬ፣ የመጠቃት አቅሙ ትንሽ ማይነስ አድርገው ማይነስ እናድርገው። ለው ላይ ነው መሆን ያለበት። እንዴት ነው እዚህ ጋር ያፍንሃል? ጉንፋን ምናምን ጨብጦ ይዛል አይዘን ራሱን ኮሮና እንዴት ነው ይሄን እጅን ስትዘረጋ እንዴት ነው ይሄን ስትል ምንም ፍላ ጭንቀል ነው ጭንቀል እዚህ ጋር አትቸግርም? እግርስ መጠጥ አይደለም እሱ ቋላ ይመጣ ነገር ቴፑዳ መጠጥ ነገር ትጠጣለህ? ቀሪቦም ማለት ነው። አይ ኦኬ ቀሪቦ ማጠጣ ይሄ ኖርማል ነው። በቃ በጣም ኖርማል። አንተ ላይ እንደው በሽታ የሚደርስ ማለት አይመስልም። እግርስ እንዴት ነው? የስራችን ስታቸው ያለም መረላችሁ እስቲ ባንድ ግሬ ወደ ላይ በጣም ኖርማል ነው። ሌላ ጊዜ ስለሚጠቅም እዚህ ጋር ፈርመህ ልትወስዳት ወረቀታል። ስምህን አይ ለሌላ ጊዜ
ይሄ ነገር አሁን አንተ እኛ ጋር ይገባል እዛ ሆስፒታል ስለሚገባ አንተ አሁን በሽታው አለበት ተብለህ የምትመጣ ከሆነ የለበትም ይሄ ሰው እዚህ ጋር ፋይሉ ገብቷል እናሳያለን። እዚህ ጋር ፋይሉ አስፈረሙት። ሄሎ የኔ ጌታ ቤት ነው? ሰላም ነው ዶክተር? ና አለን እግዚአብሔር ይመስገን። በጣም ጥሩ ነው። አሁን አንተ ምንም ነገር አንድ ሰው ወደ እርሶ ጋር እያመጣ ቆይ ና ፈርሟል። ያዘው ምንድን ነው? ና እዚህ ጋር የፈረምክበትን አይተሃል? አንብበህ ነው የፈረምከው? ና አንብበው። ምን ይላል? ከላይ የሞላውም መረጃ እውነት ስለመሆኑ በፊርማዬ ላረጋግጥ እወዳለሁ። በምርመራው ምንም አይነት በሽታ ስለሌለብኝ አንዱን ኩላሊቴን ለመለገስ ለመርዳት በቤተሰቦቼ በወዳጆቼ እናንተማ ነፍሳቸው አይማርም። እናንተማ ሌላ ጊዜ ምንም እኛም ቀልድ ነው የሰራነው ፕሮግራም እዛ ካሜራ አለሽ። ሌላ ጊዜ ተጫወታችሁበት። ባይዘዊ በጣም ትልቅ መልእክት አለው። ውሉን አንብቦ ተረድቶ እቅጾችን አይቶ የፈረም ቻንሳችን ሁላችንም በጣም ዝቅተኛ ነው። ስለዚህ በደንብ ማየት ይኖርብናል ማለት ነው። በኋላ ላይ የመጣው ችግር ተገንዝበን አውቀን ነው መፈረም ያለብን እና የትልቅ መልእክት አለው። ባይዘዊ የኔ ፍቅር ጭራሽ በሳኒታይዘር አገባሽ እንዴ? መች ተፈተነው? ዛሬ አያስቅም ግን ምኑ? በተፈታውበት ቀን ድጋሚ መታሰሪ። ገና ከመውጣት ወንጀል ሰራ? አንቺ አግብተሽ አገኘሁሽ፣ ጨለማ ውስጥ ታሰርኩ ማለት አይደል? ፍቅረኛ የነበረች ሴት ብርሃን ውስጥ እንደሆነች አስበህ ተጽናና። እስኪ ሞክራለሁ። ለመሆኑ ማንን ያገባሽ? እኔን። ጭራሽ ያንተን ጥፋት የኔ አድርጌ በታሰርኩ። ለሱ በጣም አመሰግናለሁ። ለዚህ እኮ ነው ውድ የሆነ ጠበቃ ቀጥሬ ያስፈታው። ስለዚህ ዝም ብለህ ነፃነት ለጠበቃው ግን ስንት ከፈልክ? ምን ያደርግልሃል? አደራዬን በስንት እንደገዛ ለማወቅ ፈልጌ። ለጠበቃው ስንት ከፈልከው? 65 ሺህ ብር። የኔ ፍቅር ማለቴ የኔ ድሮ ፍቅር፣ ብዙ ኢንቨስት አድርጌብሽ ነበር፣ አከሰርሽኝ። አም ሶሪ። ይሄ እንግዲህ የገሃዱ ዓለም እውነታ ነው። ፍቅርን በ65 ሺህ ብር በዲናር ቢመነዘር ስንት ይሆናል ግን? እንዴ ጆዬ ተፈታሽ እንዴ? አዎ ታሪ ተፈታሁ። አረ በጣም ብዙ የተቀየረ ነገር አለ። ነይ ከተማውን ላስጎብኝሽ። ሄሎ፣ የት ነህ? ስራ ነው ያለው። ቶሎ ፈልጋለሁ። መቼ? አሁን ስራ ጥዬ እና እዚህም ስራ አይደለ እንዴ? ቶሎ ነው እባክህ። ጭራሽ ጆሮዬ ላይ አቤት። ሂድና ሶፋ ላይ ያስቀመጥኩት ዕቃ አለ ይዘህልኝ ና። የምርሽ ነው? ምን ነው ገረመህ? ቤትሽ እኮ ከዚህ ጀርባ ነው። ምን አልሄደሽ ብታመጪው? ስራ ስተሽ እንዳስመጭኛለሽ፣ ሊያውም ከዛ ድረስ ስራውን እኔ እንዳስቀጠልኳት እንደሱ ነው የምታስቢው? አዎ። ምን ነው እንዲህ የወረደ የሞተ ጭንቅላት እንዳለሽ አውቅ ነበር። ምን አልክ አንተ? ዝም በይ። እስካሁን ዝም ያልኩሽ የእናቴ የማይድን በሽታዋን ለማሳከም ገንዘብ ስለፈለግኩ አንገቴን ደፍቼ ዝም ያልኩሽ። የማንም ደሃ መጫወቻ ነው። እናቴ በሽታ ይስጥሽ። እሺ አንገት ከሚሰበር ያሉት ከሚጠፋ አና ነይ ደሞዝሽን ውሰጂ። አለቃ 2 ቀን እኮ ይቀረኛል። ከነገ ወዲያ አይደል እንዴ? ደርሷል እንኪ። እሺ አለቃ፣ ያስፈልገኝ ነበር። በጣም አመሰግናለሁ። አትቆጥሪውም እንዴ? ችግር የለውም አለቃ፣ አንተ ከቆጠርከው ልክ የምናጥግ ይላል። ሴትዮዋ እያበደች ነው። የሁለቱንም ወር ነው የምፈልገው ብላለች። ይሄኛውን እንስጠትና የሁለተኛውን ወር እንለምናታለን። ብሩን ግን ቆጥረሻል? ትርፍ ብር አለው እኮ። የምርሽ ነው? አለቃ ተሳስቶ ነው የሚሆነው። አሪፍ ነው። እንኳንም ተሳሳተ። ፈጣሪ ያለንበትን ችግር አይቶ ነው። ያምሻል እንዴ? እና ችግራችንን በሰው ገንዘብ ነው የምንፈታው? የሰው ገንዘብ የሰው ነው። አለቃ ብር ስትቆጥር እኮ ተሳስተሃል። ትርፍ ብር አሲልኝ ነው። በእርግጥ ተሳስቼ አይደለም አውቄ ነው። እንደተቸገርሽ በስልክ ስታወሪ ሰምቼ ነበር እና ብሩን ይዘሽ ብትቀሪ በዛው ላባረርሽ ነበረ። በችግርሽ ጊዜ ከታመንሽ በሌላው ጊዜ ትታመኛለሽ። ከዚህ በኋላ የጽዳት ሰራተኛ አይደለሽም። ንብረት ክፍል አድርጌሻለሁ እና ደሞዝሽ ከዚህ በኋላ በ5 እጥፍ አድርጓል። ይሄው ብሩ አለቃ። ያዡ ለታማኝነት ሽልማት ይሆንሽ። በጣም ነው የማመሰግነው። አመሰግናለሁ። የዛሬው ይለያል። ምን ያደርጋችሁ እንደሆነ ዛሬ እንጂ
እንዴ የመጀመሪያ ሰዓት ሴት ደፋሪው አንተ ነህ ያለ 17 ሴቶችን በሳምንት የደፈር እና ፍርድ ቤቱ በወሰነው ውሳኔ መሰረት ብልት ተቆርጦ ፍርድ ቤቱ እንዲጠለጠል ተደርጎ ዘሩን ፈልጋችሁ ነው። ምን አይነት አስቂ ሰው ነው? የቸነፈር ሰርግ አጎቷ በጣም እየበላን አስወጣ። ጀመርኩ ምግብ አልቋል። ያመናል በለው ምግብ አልቋል። አዎ ማለት ነው። ወጥ እኮ ነው የሰራው። ቀይና ልጫ ሰው ሰርገ ነው ወጥ ነው ያላል ነበር እንዴ? ያመናል በለው እናት 200 ብር አብድረኝና በቃ ከሸም ሱቅ እንዲያራበዛ ከዛ ምስሩን ወዋከለሱበትና በቃ በእና አንተ ያለ እንጀራ ትላለህ። ወጥ የለም ምንም የለም። ተረጋጋ አድርጎ ነው የበለው ይልቻጎት የመጀመሪያ እንደውም የበሬ ቁርጥ ነው ቤት ወጥ የበሬ ቁርጥ በዚህ ጋር በዚህ በኩል ማዘር ነው ለፈስ አንቺ ዛሬ ግን ምን ምን ማለት ነው? አጎቴ ተዋቲው ምን እንዴ ሰው ነው በመቶ ብላ ወድርያ ጭራሽ የበሬ ቁርጥ ነው ሰው የሳበት እኮ ከንፈር በርቁጥ ቢበቁጭ አልበላም። እናቱ አልበላችም። አይደብርሽ አጎቴ ጣራ ላይ ፀሐይ መቷል። እዚህ መቶኛል። ለምን ላይ አተራምታ ዳራ ያስጠላል። ጀምር ሰርግ ቢቀርብሻል ናይ ምን ይቀርብ እና ፋሚሊ ቪዲዮን እንዳያችሁት ነውና ስልኩን የ80 ሺህ ብር ስልክ ነው የተሰበረው አለኝ እና ብዙ ፋይሎችም እንዳሉት ነገር ፋሚሊ ስልኩን እንዳያችሁት ነው 80 ሺህ ብር የሚሆንም ስልክ አይደለም። ብዙ ነገር ነው ያወራው ሁላ ማለት ነው። እሱ ሌላ መቃ ጠፍቶብኛል እስከ ማለት ድረስ ማለት ነው። ፋሚሊ አጋጣሚ ፕራንክ የሰራን ያጋጠመኝ ነገር ነውና ያው ነገራቱን ወደ ሌላ ነገር ሊወስድ ሞከረ። ግን እኔ ደግሞ ወደዛ በዛ መንገድ መሄድ አልፈለኩም። ፋሚሊ ከሰው ተበዳድሬም እና ሰፖርትም ያደርገኛል የተወሰነ ብር። አሁን እጄ ላይ እስከ 20 ሺህ ብር አለ ፋሚሊ እና የሚጎለኝ ትንሽ ብር ነውና ቢያንስ ሰፖርት አድርጉኝ። ቢያንስ አንዳንድ ብርም ቢሆን እንኳን ደግፉኝ ፋሚሊ። የምሬን ነው። ያው የዚህ ሰፈር ልጅ ነኝና ፋሚሊ መሰረው ስራ ማለት ነው። የት ነው የሰፈር ደግሞ እና ሰፖርት አድርጉኝ ፋሚሊ። በእናታችሁ ሰፖርት አድርጉኝ። የምሬን ነው። አግዙ። ካልናንተ ማንም የለም። ይመቻችሁ። እኔ እንደውም እንደዚህ አልነበረም የሚያሰቡት። እኔ እንደውም አደጋ ለምሳሌ እንዴት ስታስደነግጣቸው ወይ መልሰው የሆነ ነገር ወርሮ ይመጣዋል ምናምን አይነት ነገር ነበር የሚያሰቡትና ጭራሽ በዚህ መልኩ እንደውም እያሰቡት አልነበረም። እኔ ብዙ ጊዜ ተናግሬያለሁ እንደዚህ አይነት ቪዲዮዎችና ሪስካቸው ብዙ ነው። ሰዎች በመደንገጥ ሊጎዱ ይችላሉ። ሮጣለሁ ሲል ሊወርቁ ይችላሉ። መልሰው ሊወረውሩ ይችላሉ። ጭራሽ የምኛው ውድ ዋጋ ያለው ንብረት በመወርወር ነው የሰበረ። እንግዲህ ሪስክ አለ። ምናልባት አንተ ለቢዝነስ አይነት ነገር ቪዲዮ ልትሰራ ትችላለህ፣ ግን ሰዎችን በማይጎዳና በማይነካ መልኩ ቢሆን ግን መልካም ነው ብዬ አስባለሁ። ይህ እንደውም የንብረት ነው። ሌላ የጤና እክል ምናምን ቢገጥም ደግሞ በቀላሉ ሰዎች ሊያገግሙ የማይችሉበት ውስጥ ሊገቡ ይችላሉ። ስለዚህ እግዚአብሔር ይርዳህ እልሃለሁ። ፈጣሪ ከአንተ ጋር ይሁን። አይ ነባ ደግሞ ዛሬ ከማን ጋር የመጣ ይሄ ነገር ይነበባል አይነበብም? ጎረምሳ አልቅስ ማልቀስ እየመጣ ይሳት አይ ነው
አይ ጋሽ ቃንቄ በዚህ ልጅ ምክንያት ትምህርት ቤት እየተመላለሱ የትምህርት ቤቱ ሰራተኛ እኮ ነው የሚመስሉት። ደሞዝ እንዳይጠይቁ ነው የምፈራው። ኧረ ይበለኝ ያኔ በ30 ብር መድኃኒት መገላገል እየቻልኩ ይወለድ ብዬ ነው አሁን ፍዳይን የምበለው። ይበለኝ። አይዞት ጋሼ ከዛሬ ጀምሮ ልንገላግሉት ነው ልናባረርሉት ነው የጠራኑት። እኛም ልናስወርደው ነው የኛ ልጅ አይደለም። ለምንድን ነው የምታባረሩት? አንተ ምን አባርገህ ነው አንተ ልጅ? አዳምጠኝ። ይኸውልህ አባዬ ምንም አላደረኩም። ይኸውልህ አርሲ ዋንጫ በላ አይደል? እሱን ሴሌብሬት ለማድረግ በቃ ዋንጫ ስናጣ ግቢ ውስጥ አጭር ሆኖ ጆሮ ትላልቅ የሆነውን አስተማሪ ዋንጫ ጆሮ ልጅ ልደረ ከዛ ወያላው ዝም እያልኩ ስጨፍር በቃ አባረራለሁ። በተሰቀለው አጋሽ ቃንቄ ገና ምን ሰምተው ነው ስለዚህ ልጅ በዚህ የሚደመሙት? የ65 ዓመት ጽዳታችንን እኮ የአርሰናል የወጌሻ ክፍል ኃላፊን ትመስያለሽ ብለው ሽኮኮ ብለው ወደ ላይ ሲያነጧት እኮ ዲስካቸው ይኸው ተንሸራተተ። ኧረ ውሸት ድሩም የተንሸራተተ አይደለም አባዬ። የዛሬ ዓመት እኮ እዛ ቁማር ተፋጥሮ ባገባ ሲጫወቱ እኮ ነው ታክል ሲወርድ የተንሸራተተባት። ይህን አጋጣሚ ተጠቅመው እኮ የአዲስ ዲስክ ላይ ያስከፍሉኝ ፈልገው። የ60 ምናምን ዓመቷ ሴትዮ ተፋጥሮ ባገባ ቁማር እየተጫወተች ታክል ወረደችና ዲስኳ ተንሸራተተ። ወይ ቀልድ። በዚህ ተደንቀው ብቻ እንደውን ጋሽ ቃንቄ ይኸውልህ ልጆት ማለት ነው አንድ ቀን ኤአይ ማለት ምን ማለት ነው ብሎ አስተማሪው ሲጠይቀው ተንትነው ሲለው ኤአይ ማለት አርሰናል ኢጆቴ ማለት ነው መልሶለት አስተካክል ሲባል አርሰናል ኢንደጌሱ ያለ ነው። አሁን ጀዝባ ልጅ ይኸውልህ ኤአይ ማለት አያና ብቻ ማለት ነው። የድሮ የስራ ባልደረባ ያላልኩም የምነግረንም አሰማኝም ማለት ነው። እንደኔ አዋቂ እንድትሆንልኝ ትምህርት ቤት ልካለሁ። አንተ እኔ የምናገረውን እንኳን አትሰማም። አባሩልኝ እባካችሁ አባሩ። እውቀት እንዴት የነገሰበት ቤተሰብ ነው ስታስቀኑ። የእውነት እናንተ ራሱ ኤአይ ማለት ናችሁ። የእውነት እንግዲህ በቃ አንዴ ወረቀት እንስጦትና አንብበው ይፈርሙልንና እባክዎትን ይሄን ልጅ እናሰናብተው። እባክዎት እዚህ ወረቀት ላይ ይፈርሙ። አምጣው እፈርመዋለሁ። እንዴ አይ እስክሪብቶን አምጣው እባክህ ዝም ብዬ ልፈርም። ይኸው እንዴ ግን አንብበው ይፈርሙት። ሳያነቡ እንዳይፈርሙ አደራ። አይ እኔ ብሪቲሽ እንግሊሽ ነው ማለት የምችለው፣ እናንተ ደግሞ በአሜሪካን እንግሊሽ ነው የጻፋችሁት። እንግዲህ ያው ግድ የለም ይሄ ልጅ የትምህርት ቤት ብቻ ይጠይቀኝ እንጂ እፈርመዋለሁ። ይኸው እንካ ውሰዱት። ውጣልኝ ናውጣ ፈረሙት። እሺ አይ እውቀት የተሰነገበት ቤተሰብ በገባቸው መልኩ በራሳቸው ነው የሚተረጉሙትና ይመቸው። ሱራ ጋይስ ሞክሯል ነው አረ ተቅርብት እንዴ ጽንሱ እንደሱ ይሻላል። አንተ በሁለት እጥፍ የምትገዝብ ምን እንዳረገ ትኩረት ሰጣችሁት? አንተማ እንዳልከው ፈጣሪ ይቅር አይልም። ምንም አይደለም። ዝም ብዬ አልፈዋለሁ። ሽሻ ዞሮ ራሱ ጋር ደረሰ። ውሃ የሚገርም ቻናል የፈጠራችሁት። የኔ ድፍረት በዛ። ብዙ ፕራንክ ሰርቻለሁ፣ እንደዚህ ግን ያስደነገጠኝ የለም። ኧረ ተውና አንሶች እንዴ መዋኘት አይችልም ደግሞ ሰመጠ ብዬ ፈርቼ ልቤ ነው ዝቅ ያለ። የስራ ነስተ ብቻ ግን እኔ እንደደነገጥኩት እራሱ አንተ አልደነገጥክም። ትግረኛ በቂጥ እንደዚህ ይቻላል እንዴ? እንደዚህ ይቻላል? ትግረኛ በቂጥ። የዛሬ ቆይታችን ይህንን ይመስል ነበረ። ቆይታችን አሪፍና አዝናኝ እንደነበረ ተስፋ አድርጋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሳምንቱ የእናንተ ይሁን። መልካም ጊዜ ይሁንላችሁ።